አንድ ጥያቄ አለኝ። እሺ ኤአይ ከኛ በጣም ልቆ ሄደ፣ ከዛ በኋላ ሁላችንም ከስራ አባረረ። ያው ኦብቪየስሊ ማናጀራችሁ እናንተ የምትሰሩትን ስራ በጣም በርካሽ መስራት፣ ከእናንተ የበለጠ በኳሊቲ ባለው መንገድ መስራት የሚችል ጭንቅላት፣ አርቲፊሻል ጭንቅላት ኮምፒውተሩ መስራት ከቻለ ኤአይ ካለ እናንተ ነው ኦብቪየስሊ ትባረራላችሁ። እሺ ሁላችንም ተባረርን ከስራ። ከዛ ካምፓኒው ደግሞ ደከመኝ ሳይል ሙሉ ማታ የሚሰራ ኤአይ ያላቸው ፕሮዳክቲቪቲ ተተኮሰ። እሺ ማን ነው ፕሮዳክቱን ወይም ሰርቪሱን የሚገዛው? እኛ ኦብቪየስሊ ከስራ ወጥተናል። ያ ማለት ደሞዝ የለንም አይደለ? እኛ ደሞዝ ከሌለን እነሱ የሚያወጡትን ሰርቪስ ወይም ፕሮዳክት በኋላ ማን ነው የሚከፍለው? ኮንሱመር የሚባለው ይሄ ክላስ እየሞተ ነገር ይመጣል ማለት ነው፣ እየቀዘቀዘ ይመጣል። ከዛ ላይክ የሆነ ሰፕላይ ኤንድ ዲማንድ ስለቀነሰ ሰፕላዩ ስለበዛ ስቴቢላይዝ ያደርጋል ነው I was thinking about it እና በስነ ስርዓት ላይ ካሪፍ የሚመልስልኝ ሰው የለም። ላይክ የሆነ የሚባል ነገር አለ ኢኮኖሚክስ ውስጥ ግን I don't know አስባችሁ ታውቃላችሁ? እስቲ ኮሜንት ሴክሽን ውስጥ የሆነ ነገር በሉኝ። Have a wonderful day. Peace.